በአማራ ክልል በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የአማራ ፋኖ ብሔራዊ ኃይል እያደረሰበት ያለውን ጥቃት መቋቋም እንዳቃተው የሚነገርለት የአገዛዙ ጦር በተለያዩ የአማራ ግዛቶች ሰራዊቱን እየገበረ ጦሩን እየበተነ እንደሚገኝም ተነግሯል። በአራቱም ግዛቶች በተደረጉ ከባድ ውጊያዎች የፋኖ ኃይሎች የበላይነት መውሰዳቸውንም ታውቋል። ከከባድ መሳሪያ እስከ ቀላል መሳሪያ በፋኖ ኃይሎች መማረኩ ተነግሯል። በጎንደርና በጎጃም በወሎና በሸዋ ዛሬም በሁለቱ ተፋላሚ ኃይሎች መካከል ውጊያ ሲካሄድ ውሏል። ዛሬም የመከላከያ ሰራዊቱ የጦር አዛዦቹን ባጣበት ውጊያ የፋኖ ኃይሎች አዳዲስ ይዞታዎችን ተቆጣጥረዋል ተብሏል። ቀዳሚ መረጃችን ነው። የአማራ ክልል ፕሬዝዳንት አረጋ ከበደ ከግድያ ሙከራ ማምለጣቸው ተሰማ። ወደ ባህር ዳር እየሄዱ በነበሩ የባዴን ብልጽግና አመራሮች ላይ በተወሰደ ድንገተኛ ጥቃት እስከ ቻይና ካምፕ ድረስ ፋኖች አርቢጂና ዲሽቃ ተጠቅመው መብረቃዊ ጥቃት አድርሰዋል የተባለ ሲሆን ባህር ዳር በብልጽግናው የተጠራው ስብሰባ እየተደረገ ነው። በመድረኩ ላይ ንግግር ያደረጉት የባዴን ብልጽግናው ሹም ደግሞ መንግስታቸው ስቃይና መከራ ቅርቃር ውስጥ መሆኑን ተናግረዋል። ሌላኛው መረጃችን ነው። ትግራይ ክልልና በፌዴራል መንግስቱ መካከል ዳግም ጦርነት ሊነሳ ይችላል የሚያስብሉ መረጃዎች እየወጡ ይገኛሉ። ከባለፈው ግንቦት 2 ቀን 2017 ዓ.ም ጀምሮ የውጭ ዜጎች ወደ ትግራይ ክልል እንዳይገቡ የክልከላ ገደብ የጣለው የብልጽግናው መንግስት ክልከላ ከጣለባቸው መካከልም የተባበሩት መንግስታት ድርጅት ሰራተኞችና የተለያዩ ሀገራት ዲፕሎማቶች ከቦሌ ኤርፖርት እንዲመለሱ ማድረጉ ተነግሯል። በዜናችን አካተነዋል። ወራት በፊት የብልጽግናው ፕሬዝዳንት አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ህገወጥ የሰዎች ዝውውርና የወርቅ ዝርፊያ ላይ ተሰማርተዋል ያሏቸውን የትግራይ ክልል አመራሮች በስም ዝርዝር መናገራቸው በበርካታ የትግራይ ተወላጆች ዘንድ ከፍተኛ መነጋገሪያ ሆኗል። በዜናችን ይዘነዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። በአማራ ክልል ጎንደርን ጨምሮ በተለያዩ የክልሉ አካባቢዎች እየተካሄዱ ያሉ ውጊያዎች ዛሬም ተጠናክረው እንደቀጠሉ ናቸው። በባህር ዳር ስብሰባ የተጠራ ሲሆን ወደ ስብሰባው እያመሩ በነበሩ የባዴን ብልጽግና አመራሮች ላይ የክልሉ ርዕሰ መስተዳደር አረጋ ከበደን ጨምሮ የግድያ ሙከራ ተደርጎባቸዋል። ባህር ዳር እየተካሄደ ባለው ስብሰባ ላይ የባዴን ብልጽግና ባለስልጣንም ስቃይና መከራ ውስጥ መሆናቸውን ተናግረዋል። በክልሉ አንዳንድ ጊዜ ቀዝቀዝ ሌላ ጊዜ ደግሞ እየተፋፋመ በቀጠለው የሁለቱ ተፋላሚዎች ውጊያ አሁንም ከፍተኛ ጉዳቶችን እያደረሰ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ያደረሰበትን ጥቃት መቋቋም እንዳቃተው የታወቀው የአገዛዙ ጦር በተለያዩ የአማራ ግዛቶች ሰራዊቱን እየገበረ ጦሩን እየበተነ ይገኛልም ተብሏል። በአራቱም ግዛቶች በተደረጉ ከባድ ውጊያዎች የፋኖ ኃይሎች የበላይነት መውሰዳቸውም ታውቋል። ከከባድ መሳሪያ እስከ ቀላል መሳሪያ በፋኖ ኃይሎች መማረኩም ተነግሯል። ጎንደርና በጎጃም በወሎና በሸዋ ዛሬም በሁለቱ ተፋላሚ ኃይሎች መካከል ውጊያ ሲካሄድ ውሏል። ዛሬም የመከላከያ ሰራዊቱ የጦር አዛዦቹን ባጣበት ውጊያ የፋኖ ኃይሎች አዳዲስ ይዞታዎችን ተቆጣጥረዋልም ተብሏል። በክልሉ ርዕሰ መዲና ባህር ዳር አቅራቢያ ቢጎሎ ተብሎ በሚጠራ አካባቢ በተፈጸመ ጥቃት ከፍተኛ ጉዳት የተመዘገበ ሲሆን በተመሳሳይም በጎንደር ከተማ ቀበሌ 3 እንደዚሁም ከከተማዋ ወጣ ብሎ ባሉ ስፍራዎች ላይ የነበሩ የተኩስ ልውጦች ደግሞ የአካባቢው ነዋሪዎች ውጥረት ውስጥ ከተው እንደነበረም ተነግሯል። በዚሁ በማዕከላዊ ጎንደር የተለያዩ ቦታዎች ላይ ከሰሞኑ ጠንካራ ውጊያዎች እንደነበሩ መዘገባችን አይዘነጋም። ክልሉ የባዴን ብልጽግና ሹማምንት ደግሞ ባህር ዳር ላይ ስብሰባ እያካሄዱ ይገኛሉ። በዚህ ስብሰባ ላይ ንግግር ያደረጉት የብልጽግናው መንግስት ሾም ይርጋ ሲሳይ የአማራ ህዝብ ከሌላው የኢትዮጵያ ህዝብ እንዲነጠል ተደርጓል ብለዋል። በአሁኑ ወቅት ቅርቃር ውስጥ እንድንገባና በመከራ ውስጥ እንድንዳክር ተደርገናልም ይላሉ። በአማራ ክልልና የአማራ ክልል ህዝቦች እንደማንኛውም የኢትዮጵያ ህዝብ በጋራ አብሮ በአንድነት መጠቀም ሲገባቸው ህዝብም ባልሆነ መንገድ ለመነጠል በተሰራ ሲራ አሁን ለደረስንበት ቅርቃር ለደረስንበት ስቃይና መከራ ዳርጎናል ሲሉ ተናግረዋል። ይሁ የብልጽግና ሹም አሁን ክልሉ አለበት ያሉትን ሁኔታ እንዲግለጹ እንጂ ከዚህ ቀደም ለዚህ የዳረገን እነሱ ጽንፈኛ የሚሉት የፋኖ ኃይል ተራጩትና ድንፋታ ነው በሚል የፋኖ ኃይሎችን አጣጥለው ህዝብም ጠልቷቸዋል፣ በክልሉም ተቀባይነት አጥቷል ሲሉ እሳቸውም የማያምኑትን ንግግር አድርገው እንደነበርም ይታወሳል። በእንዲህ እንዳለ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከዱር ቤቴ ወደ ባህር ዳር እየተጓዙ በነበረበት ወቅት የአማራ ፋኖ ህዝባዊ ኃይል ከቢኮሎ እስከ ቻይና ካምፕ ድረስ ደፈ
ደፈጣ በማድረግ አርቢጄና ዲሽቃ በመጠቀም በትናንትናው ዕለት ከፍተኛ ጥቃት የፈጸመ ሲሆን በአንድ ተሽከርካሪ ፓትሮል ላይ ቁሳዊ ጉዳት ማድረስ ችሏል ተብሏል። አገዛዙ ኃይልን በደረሰበት ጉዳት አመራሩን ለማትረፍ በርካታ የቡድን መሳሪያዎችን ተጠቅሟል ሲል ገልጿል። እንዲሁም ዲሽቃና ሞርታርን በመጠቀም አቶ አረጋ ከበደን ከግድያ ማስመለጥ የቻሉ ሲሆን በቀጣይ አመራሮች ላይ ያነጣጠረ ጥቃት ተጠናክሮ እንደሚቀጥል የአማራ ፋኖ ኃይሎች ገልጸዋል ሲል የዜና ምንጫችን ዘግቧል። አገዛዙ የውጭ ዜጎች ወደ ትግራይ ክልል እንዳይገቡ አገደ። በብልጽግናው መንግስት ክልከላ ከተጣለባቸው መካከልም የተባበሩት መንግስታት ሰራተኞችና የተለያዩ አገራት ዲፕሎማቶች ከቦሌ ኤርፖርት እንዲመለሱ አድርጓል። በትግራይ ክልልና በፌዴራል መንግስቱ መካከል ዳግም ጦርነት ሊከሰት ይችላል የሚያስብል መረጃም እየወጣ ይገኛል። ከባለፈው ግንቦት 2 ቀን 2017 ዓ.ም ጀምሮ የውጭ ዜጎች ወደ ትግራይ ክልል እንዳይገቡ የክልከላ ገደብ እንደተደረገም ተሰምቷል። በትግራይ ክልል የሚገኙ የውጭ ዜጎችን ከትግራይ ክልል ለቀው እንዲወጡ መጠየቃቸውም ይታወቃል። የክልከላው ምክንያት በግልጽ ባይታወቅም ሁኔታው ቀጣዩ ጊዜ የደህንነት ስጋትን እንዳነገበ ያሳያል ተብሏል። በዚህም የፌዴራል መንግስቱና የትግራይ ክልል መንግስት ወደ ጦርነት ሊያመሩ ይችላሉ ተብሎም ተሰግቷል። ክልሉ ጊዜያዊ አስተዳደር ባህልና ቱሪዝም ቢሮ ግንቦት 4 ቀን 2017 ዓ.ም ባወጣው መግለጫ ደግሞ የጉዞ ክልከላው እንዲቆም ጠይቋል። ብልጽግናው ፕሬዝዳንት አማካሪ አቶ ጌታቸው ረዳ ህገወጥ የሰዎች ዝውውርና የወርቅ ዝርፊያ ላይ ተሰማርቷል ያሏቸውን የትግራይ ክልል አመራሮች በስም ዘርዝረው መናገራቸው በበርካታ የትግራይ ተወላጆች በኩል ከፍተኛ መነጋገሪያ ሆኗል። እስካሁን የታገስኩትና የዋሸሁት ይበቃል ያሉት አቶ ጌታቸው ረዳ በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያው ስምምነት በኋላ የጀመረ ሳይሆን በጦርነት ጊዜም ሳይቀር ሲሰራ የነበረ እንደሆነ ተናግረዋል። አቶ ጌታቸው ረዳ ብዙ ሰው የወርቅ ንግዱ የፕሪቶሪያውን ስምምነት ከተፈራረመ በኋላ የጀመረ ይመስሏል ያሉ ሲሆን ግን ጦርነቱ እየተካሄደም ንግዱ ነበረ ብለዋል። እኔ የማምንበትን ትግል ነው ያካሄድኩት ብዬ አምናለሁ። በዛ በማምንበት ትግል ውስጥ የትግራይን ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለኝ ክብር በፍጹም አይቀንስም። እና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን እስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲል አጋልጧል። የቀድሞ ጓዶቻቸውን ሲዋሹ በጣም ነው የሚገርምኝ ያሉት አቶ ጌታቸው ረዳ እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል ብለዋል። ሌላኛው አቶ ጌታቸው ያነሱት ጉዳይ ኤርትራን ሰራዊት እናፍርሰው በሚል አላማ ዘመቻ የጀመረና ዘመቻውን የሚመራ አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበረም ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ወርዷል ወይ ይባላል። 7 ወጣት አፍነት ይዝና አንድ ቤት ትዘጋለ። ቤተሰብ ያላቸው የውጭ አካውንት እየተጠየቀ በትንሹ በአንድ ግለሰብ $4000 እንዲያስገባ ተደርጎ 20 ሰው ካፈንግ $80,000 ታስገባለ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮች አሉም ብለዋል። ይህ አስነዋሪ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩን ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለሕግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና 2 ዓመት እንደሆነውም ጠቁመዋል። ጌታቸው ረዳ ይህንን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይም ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች አላስፈጸሙም ሲሉም ተናግረዋል። የጸጥታ አመራሮቹ በባህሪያቸው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ ያላቸው ናቸው ሲሉም ተደምጠዋል። ጌታቸው ረዳ በወርቅ ንግድ ውስጥ ስላሉ አመራሮችን በዝርዝር ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከ መጨረሻው እሰዋለው እያለ የሚፎክር ጀነራል አለ። አሁንም እንዲህ አይነቱ የወርቅ ንግድ ውስጥ ያለው ሊባል ይገባል ብለዋል። አቶ ጌታቸውና ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነትን መሰረት ተደርጎ የመጣ ጀግንነት ያሉት አቶ ጌታቸው እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛትን አንድነት የማረጋገጥ አድርገው እየገለጹ እንደገና ይህንን ወጣት ሌላ መስዋዕት ሊያደርጉት እየተንቀሳቀሱ ነው ብለዋል። እነ ኃይለ ስላሴም አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት ከኤርትራም ጋር ቢሆን አብሬ ለማገዶነት እዳርገዋለሁ በሚል በጀግንነት ስም እየፎከረ ነው ሲሉ ገልጸዋል። እነ ምግበይ እነ ኃይለ ስላሴ ኮሎኔል ተወልደ በወንጀል የተነከሩ ሰዎች ናቸውም ብለዋቸዋል።
አቶ ጌታቸው ድንገት ሰላም ቢፈጠር ታጣቂ ሆናለሁ አደጋ ውስጥ እገባለሁ ብለው ስለሚያስቡ ግርግር እንዲያልቅ አይፈልጉም ሲሉ የቀድሞ ጓዶቻቸውን ከሰዋል። የትግራይን ህዝብ ወደ ሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያው ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነው ብለዋል። ሰላም መፈጠር አለበት። በኢትዮጵያ በኤርትራ መካከል ጦርነት መፈጠር የለበትም። የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ግን መምረጥ ካለብን የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑ የወርቅ ንግድ ላይ የተሰማሩ ዘራፊዎች ናቸው ሲሉም ገልጸዋቸዋል። በ2014 ወጣቶች በግንባር ሲተናነቁ በርቀት ዳባት ደባርቅ ሊማሊሞ ሆኖ ውጊያ ይመራ የነበረ ሰው በተመሳሳይ ሰዓት በስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉም ተደምጠዋል። በዚህ የዝርፊያ ኔትወርክ ውስጥ ፖለቲከኞችም እንዳሉ ገልጸዋል። ከዚህ ባለፈው አቶ ጌታቸው ረዳ በ100 ሚሊዮን ዘርፏል ስላሉት ኃይለ ስላስም ተናግረዋል። ጌታቸው እንደሚሉት ኃይለ ስላስ ወደ 1 ቢሊዮን አካባቢ ገንዘብ ነው የወሰደው። እሱ ስር ተፍ የሚሉ የእሱ አገልጋዮችም የተወሰነ ድርሻቸውን ይወሰዱ አሉ ብለዋል። አብዛኛው ሰው ትግሉን ለትግራይ ህዝብ ካለው የህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብሎ አይደለም የተሳተፈው ሲሉም ተናግረዋል። ጥናት እገሌ 300 ሚሊዮን ወስዷል፣ በቁጥጥር ስር ይዋል፣ እገሌ ይህንን ያህል ማሽነሪ ወስዷል፣ በቁጥጥር ስር ይዋል፣ እርምጃ ይወሰድበት ከተባለ 2 ዓመት እንደሆነውም አመላክተዋል። የቀረበውን የጥናት ዶክመንት እነ ዶክተር ደብረጽዮን ገብረ ሚካኤል እንደሚያውቁትም ጠቁመዋል። ትግል ውስጥ ትልልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችን ይዞ እንዳይጠፋ የውሸት አንድነት ለማስቀጠል ሲባል እርምጃ መወሰድ አልተቻለምም ብለዋል። የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤም ተግባራዊ አልተደረገም ብለዋል አቶ ጌታቸው ረዳ። ምግበን እና ኃይለስላሴን በስም ጠቅሰን መጠየቅ ስላልቻልን ሁሉም የሰራዊቱ አመራሮች ዘርፏል የሚል የጅምላ መልእክት እያስተላለፍን ነው የመጣ ነው። ይህ ውሸት ነው ብለዋል አቶ ጌታቸው ረዳ። አክለው ተጠያቂነት እንዳይሰፍን የፖለቲካ መሪዎች እንቅፋት እንደሆኑ፣ ይህንን የሚያደርጉትም እነሱ ተጠያቂ ስለሆኑ እንደሆነ አቶ ጌታቸው ረዳ ይፋ አድርገዋል። አብዛኛው የሰራዊቱ አመራር ግን ሰላም ፈላጊ እንደሆነም ጠቁመዋል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና በመጠየቅ እሰናበታለሁ። በመላው ዓለም ለሚኖሩ የሰው ልጆች ሁሉ ሰላም ይሁን። ቸር ያሰማን። ሻሎም